የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በያላችሁበት እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። አሜን። ሕያውና ዘላለማዊ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ በትላንቱ ዕለት ምሴተ ሐሙስን የሐሙስ ዕለትን በተመለከተ በተወሰነ መልኩ የዕለቱን ስያሜዎችና የስያሜዎችን አመጣጥ በጥቂቱ አይተናል። ዛሬ ደግሞ ዕለተ ዓርብን በተመለከተ ትንሽ ደቂቃ እንቆያለን። በተጨማሪ ደግሞ አጠር ያለ የቅዳሜ ስያሜን እንሞክራለን። እንግዲህ ዓርብ ሁላችንም እንደምናውቀው ሁላችንም ጊዜውን ሰዓቱን አስበን ተዘጋጅተን ስራ የሚያስፈቅደውም ስራ አስፈቅዶ በቤተ መቅደሱ እንደሚከትብ ይታወቃል። ይሄ የስቅለት ዓርብ ተብሎ ይጠራል። በዚህ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ የአዳም ልጆችን ሁሉ ቤዛ ሆኖ የተቀበለውን መከራ ለመስቀል ሞት እንኳን መታዘዙን የታዘዘ መሆኑን የምናስብበት የምናይበት እጽዋተ መከራውን እያነበብን እየሰማን ከነግ እስከ 11 ሰዓት እየደጋገምን እየሰገድን የአምላካችንን ፍቅር ለኛ የሰጠውን ቤዛነት የምናስብበት ዕለት ነው። የሰዎችን ማንነት የምናይበት ዕለት ነው። እንግዲህ ለሆሳዕና ሰዎች እስኪደነቁ ፈሪሳውያን እስኪደነግጡ የከበበ ያመሰገነ ያደነቀ ልብሱን ዘንባባውን ያነጠፈ ሁሉ በዕለተ ዓርብ ደግሞ ተቀይሮ ስቀለው ሲል የተመለከትንበት የምናይበት ዕለት ነው። ይሄ በጣም ስለሚያስፈራ ማለት ነው። ሰዎች ካጠገባችሁ የሆኑ ሰዎች ሲያደንቁ የነበሩ ሰዎች 5 ገበያ ሕዝብ ይከተለዋል ሲባል ያበረከተውን ማዕድ ሲመገቡ የቆዩ ሰዎች በአንጻሩ ስቀለው ብለው ሲናገሩ አብረውት የነበሩ ሐዋርያት በፍርሃት ሲሸሹ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በፈቃዱ መከራን ሲቀበል የምንመለከትበትና ይሄም የሰው ልጅ ሊቀበለው የማይችለው መከራ መሆኑን እያየን የምናስንበት ስለ ራሳችንም የሰጠንን ፍቅር የሰጠንን ቤዛነት እየተመለከትን በቤዛነቱ እንድንጸና እንዲረዳን የምንጸልይበት ወቅትና ጊዜ ነው። ሌላው መልካም ዓርብ ተብሎ ይጠራል። እንግዲህ የቅድሙን ማቴዎስ 27:35 ላይ እንመለከታለን። መልካም ዓርብ ተብሎ ይጠራል። ይህ ስያሜ የተሰጠው አምላካችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት ስቅለት የወንጀለኛ መቅጫ ነው። መስቀል አንድ ሰው ጥፋት ሲያጠፋ የሚሰቀለው በመስቀል ነው እና መስቀሉ መገለጫው የወንጀለኛ መቅጫ ሆኖ ነበረ። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሰቀልበት በደሙ ዋጅቶታል፣ በደሙ ቀድሶታልና መስቀል የድህነት ምልክት ሆኗል ማለት ነው። መስቀል የቤዛነት ምልክት ሆኗል። መስቀል ዲያብሎስን ድል የምንነሳበት ምልክት ሆኗል። መስቀል ሕይወት ያገኘንበት ምልክት ሆኗልና መልካም ዓርብ ተብሎ ይገለጻል። የመስቀል ስም ምን ተብሏልና ተለውጧል፣ ተቀይሯል እና ሕይወትን አግኝተንበታል። መልካም የሆነውን ሕይወት ማለት ነው። በዚህ ዕለት ቅድስት ቤተ ክርስቲያን ስንሰባሰብ የምናያቸው የምንመለከታቸው
ስርዓቶች አሉ። እንግዲህ ከስነ ስቅለቱ ጀምሮ ያሉ የቤተ መቅደስ ንዋያተ ቅድሳት በአጠቃላይ ወደ ውጭ ምን ይላሉ? ይወጣሉ። በበሩ ላይ በስርዓት ይደረጋሉ፣ ይቀመጣሉ ማለት ነው። ካህናቱም እንግዲህ ህዝበ ክርስቲያኑም ቅድም እንዳልነው ከጠዋቱ ጀምሮ ከነግ ጀምሮ እስከ 11 ሰዓት እነዚህን የስቅለቱን ፊት ለፊት እየተመለከትን በተለያዩ ስርዓቶች ስንሰግድ እንቆያለን። ስንሰግድ እንቆያለን። ከሰገድን በኋላ ደግሞ ልክ 9 ሰዓት ሲሆን ከመሰናበት በፊት ካህናቱ የወይራ ዝንጣፊ ይዘው የዕለተ ሕማማትን በሕማማት ጊዜ በመዘንጋት በመርሳት በማሰብ ቀለል ያሉ የጠፋናቸውን ጥፋቶች በመናዘዝ ንስሐ ይሰጠናል። በወይራ ቅጠልም ጀርባችንን ቸብ ቸብ እንደረጋለን ማለት ነው። ይሄም እንግዲህ ከኃጢአት ስርየት በክርስቶስ ሞት ነፃ መውጣታችን እንዲሁ ደግሞ እርሱ ስለኛ መገረፉን የግርፋቱን ነገር ለማሰብ በወይራ ቅጠል ያው ቸብ ቸብ እንደረጋለን። እኛ በትልቁ አይደለም፣ ያው ለማሰብ ማለት ነው። ሌላው 11 ሰዓት ሲደርስ ደግሞ የምንመለከተው በመቋሚያ ላይ ጧፍ ይደረግና በዙሪያው ከበው ከመዝሙረ ዳዊት የተለያዩ ክፍሎችን ያስተዛዝላሉ። ከዛ በመጨረሻ ላይ ለይሁዳ ወልዱ ወለ ውሉዱ ውሉዱ ይደምሰስ ይላሉ። ይህም የይሁዳ ልጅ የልጁም ልጅ ምን ይበል ይደምሰስ ብለው ጧፉን በመቋሚያ ላይ የታሰረችውን ጧፍ ያጠፋሉ ማለት ነው። ጧፉ ሰይጣን ያደረበት የይሁዳ ምሳሌ ሲሆን ተቀጥቅጦ ጧፉ መጥፋቱ ግን ሰውን የሚያስት በሰው የሰለጠነ ዲያብሎስ በመስቀሉ ኃይል ከመንገድ መወገዱን ከእግራችን ስር መረገጡን በማሰብ የሚደረግ ስርዓት ነው ማለት ነው። እንግዲህ ክርስቶስ የፈጸመልንን ስርዓት ቤተክርስቲያናችን በሚታይ በሚዳሰስ እንደገና በምንሰማውም እያስተማረችን እያሳየችን ትቀጥላለች ማለት ነው። ከዚህ በኋላ ንሴብሖ ብለን አምላካችንን በመስቀሉ ድል ያደረገልንን አምላካችንን በማመስገን እናጠቃልላለን ዕለተ ዓርብን ማለት ነው። ዕለተ ቅዳሜ ቀዳም ሱር ተብላ ትጠራለች በአጠራሯም ማለት ነው። ይቺ የተለየች ቅዳሜ ስለሆነች ማለት ነው። ቀዳም ሱር ወይንም የተሻረችው ቅዳሜ ማለት ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ከሐሙስ ዕለት ጀምሮ እስከ ትንሣኤው ድረስ ማዕድን ምን አላሉም፣ አልበሉም፣ አልተመገቡም፣ ጾመዋል። እንዲሁ ደግሞ ሐዋርያን አበው ሊቃውንት እያለ እስከ ዛሬ ድረስ ይሄው ስርዓት እየቀጠለ መጥቶ የቻሉ የጠነከሩ ከሐሙስ ማታ ጀምሮ ያከፍላሉ፣ ይጾማሉ እስከ ትንሣኤው ማለት ነው። ያልቻሉ ደግሞ ከዓርብ ማታ ጀምሮ ቅዳሜን ጾመው ትንሣኤን ያከብራሉ። ስለዚህ ቀዳሚ ሱር መባሏ በዚህ ነው ስለሚጾምባት እንጂ ክብሯ እንትን የተደረገ አይደለም። ይህቺ ቅዳሜ እንግዲህ ለምለም ቅዳሜ ተብላ ትጠራለች። ይኸውም ጌታችን አምላካችን መድኃኒታችን ያደረገልንን የዓርብ ዕለት ድል ማድረግ በማሰብ ካህናቱ ነዋ መስቀለ ሰላም በመስቀሉ ሰላምን ምን አለ አደረገ ብለው ለልጆቻቸው ጠዋት በነግ የተጸለየበትን ጸሎት ቀጤማ ያድላሉ ማለት ነው። ይሄ የምስራች ነው። ዲያብሎስ ድል መነሳቱ አምላካችን ድል መንሳቱን የምናበስርበት ማለት ነው። ይሄም ከዘፍጥረት 8:6 ከኖህ ታሪክ ጋር ተያይዞ የሚመጣ ታሪክ ነው ማለት ነው። ኖህ በመርከብ ሳለ ርግብን
የመርከቡ የውሃው የንፍር ውሃው መውረድን እንድታይ ልኮ ነበርና በአንደኛው ባይሳካ በሁለተኛው መውረዱን የምስራች ይዛ የመጣችው ምን በማድረግ ነው? ከመሬት ላይ ሳርን ይዛ ወይንም ቀጤማን ይዛ በመምጣት ነው ምስራቹን የነገረችው ማለት ነው። እና ይህንን በመያዝ ቤተክርስቲያናችን የድሉን ምስራች ነፃ የመውጣታችንን ምስራች ታስተላልፋለች። ቅዱስ ቅዳሜ ተብሎ ይጠራል። ለምንድን ነው ሲባል ይሄ ቅዱስ ቅዳሜ ጥንተ ፍጥረት አምላካችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ዓለማትን ፈጥሮ ያረፈበት ዕለት ቅዳሜ ዕለት ነው። ኋላ ደግሞ የሰው ልጅን የድህነት ስራ የማዳን ተግባሩን ፈጽሞ በዕለት ዓርብ እንግዲህ ያየነውን መከራ ተቀብሎ በስጋው ወደ መቃብር ያረፈበት በነፍስ ደግሞ ወደ ሲኦል ሄዶ ነፍሳትን የመዘበረበትና ለነፍሳትም የዘላለም እረፍት የሰጠበት ዕለት ስለሆነ የተለየች ዕለት ቅዱስ ዕለት ተብላ ትጠራለች። እንግዲህ እስከዚህ ድረስ ያደረሰን አምላካችን ስሙ የተመሰገነ ይሁን። ደግሞ ለብርሃነ ትንሣኤው በሰላም በጤና ያደርሰን። የትንሣኤው ሰው ይበለን። ወስብሐት ለእግዚአብሔር።